በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የቅዱስ ሲኖዶስ ምልዓተ ጉባኤ በሁለተኛ ቀን ውሎ በ6 አጀንዳዎች ላይ ተወያይቶ ውሳኔዎችን አሳለፈ። ዓመታዊ ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ የሁለተኛ ቀን ውሎ አስመልክቶ የቅዱስ ሲኖዶስ የኮሚኒኬሽን ጉዳዮች ኃላፊ ረዳት ፕሮፌሰር ቀሲስ ዳንኤል ሰይፈ ሚካኤል በሰጡት ማብራሪያ ምልዓተ ጉባኤው በ6 አጀንዳዎች ላይ ተወያይቶ ውሳኔዎችን አሳልፈዋል። አንደኛ፣ የተለያዩ ደንቦችንና መመሪያዎችን መመርመር። ቅዱስ ሲኖዶስ ቤተ ክርስቲያን በተለያዩ ዘርፎች የምትመራባቸውን ደንቦች ለማጽናትና ለማሻሻል የሚከተሉትን ውሳኔዎች አሳልፏል። የስብከተ ወንጌል መምሪያ ረቂቁ በሕግ ባለሙያዎች ታይቶ ለጥቅምት ጉባኤ እንዲቀርብ። የምግባረ ሰናይ ሆስፒታል ደንብ ከጤና ፖሊሲ ጋር ተገናዝቦና ተስተካክሎ ለውሳኔ እንዲቀርብ። የአብነት ትምህርት ቤቶች መዝገበ አእምሮ የአብነት ትምህርትን ለዓለም የማስተዋወቁ ስራ በግለሰብ ሚዲያ ሳይሆን በቤተ ክርስቲያኒቱ ይፋዊ የሳተላይትና የዲጂታል ሚዲያዎች ብቻ እንዲሰራጭና አእምሯዊ ሀብቷ እንዲጠበቅ ተወስኗል። የአንድነት ገዳማት ኅብረት ብፁዓን አባቶችና የሕግ ባለሙያዎች ባሉበት ኮሚቴ ደንቡ ተዘጋጅቶ ለውሳኔ እንዲቀርብ። ሁለተኛ፣ የዘዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ጥያቄ። የቤተ ክርስቲያን ታሪክ በዓለም መድረክ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ የተሰኙ መጻሕፍት የባለቤትነት መብት ለገዳሙ እንዲሆንና በሌላ አካል እንዳይታተሙ በሰርኩላር ደብዳቤ እንዲገለጽ ተወስኗል። ሶስተኛ፣ የአርሲና የጅግጅጋ አህጉረ ስብከት የሊቃነ ጳጳሳት ዝውውር። በአርሲ ሀገረ ስብከት የነበረውን ችግር ለመፍታት የሚከተለው የሊቃነ ጳጳሳት ምደባ ጸድቋል። ብፁዕ አቡነ ኤልሳ ከኢትዮ ሶማሌ ጅግጅጋ ወደ አርሲ ሀገረ ስብከት ተዛውረው እንዲሰሩ። ብፁዕ አቡነ ያሬድ የሰበካ መንፈሳዊ ጉባኤን እንደያዙ የኢትዮጵያ ሶማሌ ጅግጅጋ ሀገረ ስብከት ሊቀ ጳጳስ እንዲሆኑ። አራተኛ፣ የሰሜን ጎንደር ሀገረ ስብከት ሀገረ ስብከቱ ያቀረበውን የአባት ይመደብልን ጥያቄ በተመለከተ ብፁዕ አቡነ እስጢፋኖስ እስከ ጥቅምት ወር ድረስ ሀገረ ስብከቱን ደርበው እንዲይዙ ተወስኗል። አምስተኛ፣ የግሪክ መካደናግል ቅድስት ኪዳነ ምሕረት ቤተ ክርስቲያን ጉዳይ በግሪክ የሚገኘውን የቤተ ክርስቲያኒቱንና የምዕመናኑን ቅሬታ ለመፍታት ሊቀ ሥልጣናት አባ ኪሮስ ጸጋዬ በአስቸኳይ ወደ ግሪክ ተጉዘው የተሰጣቸውን ተልዕኮ እንዲፈጽሙ ቅዱስ ሲኖዶስ ወስኗል። ስድስተኛ፣ አዲስ የሀገረ ስብከት ምስረታ ኮንታ። የኮንታ ማህበረሰብ ላሳየው የከፍተኛ ዝግጅትና ጥያቄ ምላሽ ለመስጠት የኮንታ ሀገረ ስብከት ራሱን ችሎ እንዲቋቋም ተወስኗል። ለዚህም የአካባቢው መንግስት ላደረገው ትብብር ምስጋና ቀርቧል።